አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ከኛ ጋር አልሐምዱሊላህ። ዛሬ ደግሞ ቁም ሳጥኖችና ቡፌዎች አሳያችኋለሁኝ ከነዋጋቸው እነግራችኋለሁ። ቪዲዮውን እስከመጨረሻው ድረስ ተከታተሉት። ይህ ባለ አራት ተከፋች ነው። ተወዲህኛው ሁለት ከወዲህኛውና ከወዳኛው ከላይ ያለው ሁለቱ ኮንፈርቱ አብሮ የሚከፈት ነው። ከታች ያለው ደግሞ ሁለቱ አብሮ ነው። ሁለት መሳቢያ አራት መሳቢያ አለው ማለት ነው። ዋጋው 30 ሺህ ነው። ይህንኛውም በዚህኛው በኩል ያለው ደግሞ መደርደሪያው አብሮ እንደዛው የሚነሳ ነው። ሁለቱ ደግሞ ከላይ ያለው አብሮ የሚነሳ ነው ማለት ነው መደርደሪያው። ወደዚህኛው ቁም ሳጥንም ስንሄድ ደግሞ ከዚህኛው በኩል ያለው ሶስቱ መደርደሪያ አብሮ የሚነሳሳ ነው መደርደሪያው። በነገራችን ላይ ከላይ ያለው ሁለቱ በር አብሮ የሚከፈት ነው። የኮንፈርት ማስቀመጫ ነው። መሃል ላይም ያለው ደግሞ መስቀያ ምናምን ነው። ሁለቱ አብሮ የሚከፈት ነው። አንዱ በመሰገጫ አንዱ በቁልፍ። ከታች ያለው መሳቢያ ነው። አራት መሳቢያ አለው ማለት ነው። ከዚህኛውን በኩል ደግሞ መደርደሪያው ሶስት ነው። አራት ማስቀመጫ ያለው ማለት ነው። ሁለቱ ደግሞ ከላይ ያለው ኮንፈርቱ አብሮ የሚከፈት ነው ማለት ነው። ኮንፈርቱ ዋጋው ተመሳሳይ ነው። የዚህኛውም የሶስቱም ዋጋ አንድ አይነት ነው። ዋጋውም ሜትራቸውም እኩል ነው። ሳይዛቸው እኩል ነው። ዲዛይናቸው ራሱ አንድ አይነት ነው። የነጩ ጋር በቀለም ነው የሚለያዩት። ይህንኛውንም እንደዛው ነው ማለት ነው። ሁለቱ አብሮ የሚከፈት ነው። አሁን ይሄ መሃል ላይ ያለው ታታችም ደግሞ መሳቢያው አራት መሳቢያ ነው። ሁለቱ አብሮ የሚከፈት ማለት ነው። ከወዲህኛውም መደርደሪያው ደግሞ እንደዛው ሶስት መደርደሪያ ነው። አራት ማስቀመጫ ነው ቦታው። ወደ ቡፌዎቹ ስንሄድ ደግሞ ከወዲህ በኩል አንዷ በር የምትከፈት ናት። ሁለቱ መሃል ላይ አብሮ የሚከፈት ነው። መሳቢያ አራት መሳቢያ አለው። ዳርና ዳር ላይ በሩ ይከፈታል ማለት ነው። ወደዚህኛውም ስንሄድ ደግሞ ቡፌዋ ተመሳሳይ ናቸው። ቡፌዎቹ ዋጋቸው 18 ሺህ ነው። ሜትር ከ20 ቡፌ ናቸው። ሁለቱም አንድ አይነት ናቸው ማለት ነው። ቡፌዎቹ ከታች የሚከፈቱ ሁለት በር ነው። አራት መሳቢያ ያላቸው። ወደዚህኛው ስንሄድ ደግሞ ቡፌው ይህንኛው ሜትር ከ60 ነው። ዋጋውም ይለያያል። 22 ሺህ ነው ማለት ነው ዋጋው። ሁለቱ አብሮ የሚከፈት